የተባበሩት አረብ ኤምሬት በሳይበር ጥቃቶች ከ10 ትሪሊዮን ዶላር በላይ ማጣቷ ተነገረ። የተባበሩት አረብ ኤምሬት ባለፈው ዓመት ብቻ በሳይበር ጥቃቶች ከ10 ትሪሊዮን በላይ ዶላር ማጣቷን ገልጸዋል። የሀገሪቱ የሳይበር ደህንነት ኃላፊ ዶክተር መሐመድ አሳውቀዋል። የተባበሩት አረብ ኤምሬት የሳይበር ደህንነት ኃላፊ ዶክተር መሐመድ በእውነቱ እንደገለጹት የሳይበር ደህንነት ሁልጊዜም ሊጠበቅ የሚገባ ነው ብለዋል። በሳይበር ምህዳሩ የሚስተዋሉ ጥቃቶች ቅጽበታዊ ናቸው ያሉት ኃላፊው የተባበሩት አረብ ኤምሬት ባለፈው ዓመት ብቻ በሳይበር ጥቃቶች ከ10 ትሪሊዮን ዶላር በላይ እንዳጡም ገልጸዋል። ከችግሮች ለመላቀቅ በዘርፉ ከፍተኛ ኢንቨስትመንት ስራ እየሰሩ መሆኑንም አሳውቀዋል። የሳይበር ደህንነት ሁልጊዜም ልንጠብቀው የሚገባ በደም ውስጥ ያለ የልብ ምት በመሆኑ ለዚህም ጥቃቶች እንዴት ምላሽ መስጠት እንደሚቻል መዘጋጀት አስፈላጊ ነው ሲሉም ተደምጠዋል። የምንኖረው በጂኦፖለቲካዊ ለውጥ ግጭቶች በዙሪያችን በተንሰራፋበት ጊዜ ነው። ለዚህም ወሳኝ የሆኑ መሰረተ ልማቶችን በማስፋፋት የሳይበር ደህንነት መጠበቅ ይገባናል ሲሉም ተደምጠዋል። በብዙ ዘርፎች ላይ አብረን መስራት ለሁላችንም በጣም አስፈላጊ ነው ያሉት ኃላፊው ይህንን አጋርነት በማጎልበት ፖሊሲዎችን መገንባት አለብን ሲሉም ተናግረዋል። በተጨማሪም የሳይበር ጥቃቶች ድንበር ተሻጋሪ በመሆናቸው መተባበር ካልቻለን ከዚህ አንዱንም ማሳካት አንችልም ብለዋል። እንደ ዶክተር መሐመድ አልኳይት ገለጻ ከሆነ አሁን ሁላችንም ጠንክረን ልንሰራ ልናሳካው የሚገባ በአስተዳደር በፖሊሲዎችና ህጎች ማሻሻያ በትራንስፎርሜሽን ማረጋገጥ ላይ ነው ብለዋል። በአሁኑ ወቅት የሰው ሰራሽ አስተውሎ ለሰናይ ላይኩይ ተግባራት እየዋሉ መሆኑን የሀገሪቱ ሉዓላዊነት ለማስጠበቅ የበለጠ አገልግሎት ላይ መዋል እንደሚገባም አንስተዋል።